ቡና 1 ኪሎ 1200 ብር ገዝተህ ሰው ሲመጣብህ ተመልከቱልኝ። ሰርቆ አንቺ 1 ሲኒ ቡና ሰተሽ እንደዛ የቆጤ ባጡን ስዘላብጂ ጆሮ ሰጥቶ ብሎ የሚሰማሽ ምን ያለበት መሰለሽ? ወይ ጉድ! አማኒ ማንጀባ በረካ ጀባ የወለደስ ጀነት ይግባ እንጂ ያርግሽ ባላ አበባ መቀኛሽም ገደል ይግባ። ወይ ጉድ! አከራይን አስፈራርቶ የምኖር ጥበብ የተሰኘው አዲስ መጽሐፍ በአሁኑ ሰዓት በርካታ ሰዎችን እያነጋገረም ይገኛል። ወይ ጉድ! እንጀራና ዳቦ ግዛለች። እሺ ኪሴ ውስጥ ምንም ገንዘብ አልነበረኝ። ጀምሯል። ሰላም የቲ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዳዲስና እንዲሁም በሚያማምሩ አጃብ የሚያሰኙ እጅ ባፍ በሚያስጭኑ ቪዲዮቻችን ተከስተናል። ቤተሰቦች ከቪዲዮቹ ጋር አብሬያችሁ የምቆየው ወንድማችሁ ተሙሉ ጉሴ እንዲሁም ከካሜራው በስተጀርባ ከኖሩ ነስነስ አድርጎ አጣፍጦ እንዲሁም ከሽን የሚያቀርብላችሁ ግስላው ወየ የማር ወለላው አብረናችሁንን እዚህ ቤት ውስጥ እንደተለመደው ካሽ አንቀበልም፣ እንዲሁም ቼክ አይሰራም። የሰብስክራይብ በተራን አርጋችሁ ከርበት ብላችሁ የደወል ምልክቱ አለው ኖቲፊኬሽን አርጋችሁ ከርበት ትሉና ለማበረታቻ የላይክ ምልክቷን ስታረጉ ልባችን በደስታ ይላል ማለት ነው። የዛሬን ቪዲዮ ስፖንሰር ያደረገላችሁ ዲኤምሲ ሪል ስቴት ነው። በመሃል አዲስ አበባ ለቡ መብራት ኃይል ላይ በተንጣለለው ስፍራ አፓርትመንት ገንብቶ የጠበቃችሁ ነው። ከናንተ የሚጠበቀው ቅድመ ክፍያ 8% ከፍላችሁ ቀሪውን 40/60 በባንክ ያመቻችላችኋል። ዲኤምሲ ሪል ስቴትን ከልብ እናመሰግናለን። ቤተሰቦች ሰሞኑን የጠፋሁት ማብራት አዛ ያደረገን ነው። ይሄን ችግር ለመፍታት እቁብ መሰብሰብ አስበናል። የመጀመሪያውን ግን ለኔ ነው የምትሰጡኝ፣ አለበለዚያ በጄኔሬተር ካልሆነ ይህ ኑሮ አይገፋም። አስቡበት። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። በትዳሬ የተፈተንኩበት ጊዜ ነበር። እንጀራና ዳቦ ግዛለች። እሺ ኪሴ ውስጥ ምንም ገንዘብ አልነበረኝ። ስሙት ለሴቶች እንጀራና ዳቦ ግዝተና አለች። በጣም ነው የነዘረኝ። በቃ ወይኔ ሱሬን እቺ እንደዚህ ያልኩኝ ነው ወደ በሩ። እሺ ብየወጣሁ። አልነበረም አንተ ጋር አልነበረኝ፣ ገንዘብ አልነበረኝም። በሆነ ምክንያት የነበረኝን የሰበሰብኩትን ገንዘብ አጥቼዋለሁ። ማለት አክሲደንትሊ ጠፍቶብኛል ያ ገንዘብና እሱ ገንዘብ ኮሬ ነበር፣ ስሬ ነበር እና በቃ ተመትቻለሁ። ወጣ ኦሬዲ ከበታችን በር ዞር ብሎ ግንብ ላይ በጣም ተደግፌ ሳይኖር ዋስ አላለቀስኩኝ፣ ግን በጣም በውስጥ ያዘንኩበት ውስጥ ቁስል ያለበት ታይም ነበር። ምንድነው ምላት እና ኢሚዲየትሊ ወደ ቤት ገባውን ዳቦ እንጀራም የለም ብዬ መለስኩላት። አይ ገንዘብ የለኝም ማለት አልነበረም የፈለጉት። እሺ በቃ አለች። ይችሉበታል ሴቶች ደግሞ እንደምታ። እሺ በቃ ችግር የለውም። አይ ቲንክ ሩዝ ነበር መሰለኝ። በቃ እንብለዋ በማንኪያ በባዶ ምን ችግር አለው ብላ ቁጭ ብለን ተቃቅፈን ምግቡን በላን። እኔ ግን ሊወርድልኝ አልቻለም። ግን የለኝም ብትላት ኖሮ ምን ይፈጠር? ምንም አይፈጠርም። በደስታ ጉዳዩን እናሳልፈው ነበር። ምንም አይነት ግን ውስጥ አልፈቀደልህ? ውስጤ ግን አልፈቀደልኝም የለኝም ለማለት። እንዴት እሷ ጠይቀኝ እንዴት ማለት ምንድነው ከተረጁ በላይ የለኝም ስትል ፔን ይሰማል። እሱ ከሚሰማው ህመም በላይ ማለት ነው። እና ቤት ውስጥ ያለው እያንዳንዷ ጥቅምም ቱም ጉዳት አንተ ጋር ነው የሚመጣው የሚመለከተው። የለኝም ማለት ለአንድ አባት አይ ዶንት ኖ አባቴ በጣም አንደርስታንድ ያደረኩበት ወቅት ነው። ለሚስትየው መጀመሪያ ብዙውን ጊዜ እኛ ሴቶችን ገንዘብ የሌለው ወንድ በአናቱ ይተከል ሲሉ ስለሚቆዩ ሁሌ አይደል ረሚ የምናረጋቸው ስራሽን ነበረ። ነገር ግን እንደዚች አይነት ልበ ወርቅ የሆኑ ሴቶች አሉ። በትዳር ህይወት ውስጥ እኛ አልገባንበትም። ከምናየው አንፃር አንተ ትብስ አንቺ ትብስ ተባብሎ ነው የሚኖረው። የአንዱን ጉድለት አንዱ ሸፍኖ እንዲህ በብልሃት ነው የሚኖረው። አንድ ቀን የጎደለ እኮ ነው ዘላለም አይጎልም። የሆነ ሰዓት ይሞላል። ለምሳሌ ይሄ ሰውዬ ዳቦ መግዣ አጥቶ ሩዝ በልተው ይሄን የመሰለ ህይወት ላይ ደርሷል። እና ሴቶች እህቶቻችን ከባሎቻችሁ ጀርባ ሆናችሁ የጀርባ አጥንት ሆናችሁ ባሎቻችሁን ደግፉ እንጂ የጀርባ ሾህ እንዳትሆኑ ለመምከር ያክል ነው። የማያልፍ ነገር የለም ማያልፍ የለም ብላለች በር። ምን አገባ ስትነግረኝ ነበርክ? በሯ ለኔ ስታዋይ ነበርኩኝ። በቃ ወደ ስራ። ለ27 ዓመት በኮንስትራክሽኑ ዘርፍ
አንቱታን ያተረፈው ዲኤምሲ ሪል ስቴት በመዲናችን አዲስ አበባ በመሃል ለቡ መብራት ኃይል ሊኖሩበት ቢፈልጉ ሰላማዊ መንደር ሊያከራዩት ቢያስቡ በጥሩ ዋጋና መልሰው እንኳን ቢሸጡት በደንብ የሚያተርፉበትን ቤት ዲኤምሲ ሪል ስቴት አቅርቦሎታል። ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ስፍራዎችን ወቅቱን ባገናዘበ ቅናሽ ዋጋና ጥራታቸውን የጠበቁ ቤቶችን አቅርቦሎታል። ፊቱን ወደ ሂልሳይድ ያዞሩ። ይህ ሳይታችን በእያንዳንዱ ቤቶች የሰራተኛ ክፍል፣ ስቶር እንዲሁም የላውንደሪ ክፍሎች ያላቸው ሲሆን 4 የመንገደኛና 1 የዕቃ ሊፍት፣ አስተማማኝና ደህንነቱ የተጠበቀ ሰፊ የመኪና ማቆሚያ፣ ለኤሌክትሪክ መኪኖች የተሟላ የቻርጅ አገልግሎት፣ የቆሻሻ መጣያ፣ ጋርቤጅ ሹተር፣ ዘመናዊ የገበያ ማዕከሎች፣ የስፖርት ማዘውተሪያ፣ ጂም እና ሌሎችን ያካተተ በጋራ ላይ የሚመጡ በካሬ ላይ ዋጋ ቅናሽ እናደርጋለን። ለትራንስፖርት አማራጭ ምቹ የሆነ ቦታ ከስፓልት ዳር በኮሪደር ልማት ፏ ባለው በተንጣለለው ለቡ መብራት ኃይል ላይ ከናንተ የሚጠበቀው ቅድመ ክፍያ 8% ብቻ፣ ቀሪውን ከባንክ ጋር እናወዳጀዋለን ብሎታል ዲኤምሲ ሪል ስቴት። ለበለጠ መረጃ በስልክ ቁጥራችን በ0998 48 18 25 አሊያም በ0998 35 71 75 ይደውሉ። ተሙን ብላችሁ ቀድሞ ለመጣ 10 ሰው ቅናሽ አድርጓል። ዲኤምሲ ሪል ስቴት የብልጦች ምርጫ። ቡና 1 ኪሎ 1200 ብር ገዝተህ ሰው ሲመጣብህ ተመልከቱልኝ። ተቀሰቀሰብኝ መጣብኝ አመሌ ሰርቆ ትቶ ነበራ። እንደ መቋጠር ያረግሽው ነገር ትክክል ሊሆን ይችላል፣ ነገር ግን እንደ ባህል ተቀባይነት አያገኝም። ታሪካዊ ስህተት። አዎ አንተ ጎበዝ ነህ። ምክንያቱም ለምን መሰለሽ፣ በዚህ 1 ሲኒ ቡና ጎረቤት ጠርተሽ የወድሽን ዝርግፍ አድርገሽ ለዚህ ጎረቤት ነው የምንነግሪው ብሎ ጆሮ የሚሰጠው በዛች 1 ሲኒ ቡና ምክንያት ነው። ሶሻል ላይፍ ሶሻብል መሆን ልጄ እንዲጎሎበታል ስትይ ወይ እኔ ጋር እኮ አለ የባቢ ጫማ አለ እሱን ያድርግና ይሄ ትምህርት ቤት እኛ ያደግንበት ነው። ጎረቤት ከሌለ መተሳሰብ ከሌለ ሶሻል ላይፍ ከሌለ ህይወት የለም። ነገ ከነገ ወዲያ ሰሚያታችሁ ሲል ብላችሁ ነው የምትሞቷት። ተናግሬያለሁ። አንቺ 1 ሲኒ ቡና ሰጠሽ እንደዛ የቆጤ ባጡን ስዘላብጂ ጆሮ ሰጥቶ ብሎ የሚሰማሽ ምን ያለበት መሰለሽ እንዴ? ጭራሽ ሲኒ የሚያስደብቅ ነገር ምን መጣ? በላት ጥሩ ሰው ላይ 300 ሲገባ ተመስገን ብለሻል አላልሽም? ጮኸሻል። አሁን 1200 ሲገባ እየጮህን ነው። ነገ ከነገ ወዲያ እንዳደንዛዥት አርጋችሁ ሂዱ እንዳይባል ነው የምፈራው። ወይ እንደ ሀገር ተቆልቶ ሁሉም ይሄድ እንዳይለው ነው እንጂ ክፉ ነገር አትጥሩ። ተመስገን ማለት ነው። እቺንስ ሰላም ሰጥቶን እንደው እየበላን እየኖርን ነው። ተመስገን ይላል ሰው ሆዱን እየባሰው አሉ። ተመስገን ማለት ነው። አዎ ተመስገን ነው። እንዲህ ካልተመረክ ምኑን ኢትዮጵያዊ ሆንክ? ቡና አልደረስኩም። ኧረ እናት ታክሲ ውስጥ ነው። ታክሲ ላይ እኮ ተጠልዬ ነው ዝናብ። እዛ ሆነ መረቀኝ። አራት አስገኛ አራናታ አይመቸኝም። ኧረ እንዴ መጎረቤት የለም የሚመርቅሽ? አንተ ዞር ብሎ ላይ አሁን መሳቅ ጀመሩ። ኧረ እንዳይከፋሽ መርቅሻለሁ። አወል ጀባ ቃጀባ በይሽ አማኒ ማንጀባ በረካ ጀባ የወለደስ ጀነት ይግባ። አንቺ ያርግሽ ባላ አበባ ምቀኛሽም ገደል ይግባ። እነነ የመጀን ወርቁም ብሩም ካንቺ ይግባ። ከምቀኛ ከሸረኛ ከማርተኛ ካሉባልተኛ ከሴመላሰኛ ከወንድ ፖክሰኛ ወረቤ ምቀኛ ከፈረስ መጫኛ ከጨለማ ከጠማማ የኔ እናት መስከረም የመሰከረውን ጥቅምት የጠቀመውን ዳር ያደረውን ግንቦት የገነባውን ከጭቃው ልቅ ፎቁ ጥልቅ አፋር ሚሌ ጎራክሱን ጽዮን ማርያም አብዱዬ ጅላሌ መርሳ አባጌትዬ መማፀኛቸው ነው ለሙስሊም ክርስቲያን ለሁሉም ወሎዬ። የእነሱ ካራማ ይደርብሽ እናትዋ። አሜን። እኔም እወድሻለሁ እናቴ። ጠጭልኝ በቃ ጠጭልኝ። እሺ እናትዋ ቻው። አሜን ብለናል ተቀብለናል። ይህንን ለማታውቁ ሰዎች እኔ ስላየሁት በጥቂቱ ላስረዳችሁ። ይህ በወሎ አካባቢ እኔ ሄጄ ስለነበረ ቡና ሲፈላ ከመጠጣቱ በፊት ሴት ልጅ ከመቅዳቷ በፊት ምርቃት ትቀበላለች። ከማን? አጠገቧ ካለው አባወራ አይፈስም ሁላ። የኛውን በተለምዶ ሰብሰብ አድርገናል አሜን ምንለው ጊዜ ለመቆጠብ። እዛ ግን እንደዛ የለም። አሜን 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 በቃ ጥቅጥቅ ጆን እያበሉት ጠባት ትልም። ከዛስ አባወራው ከመረቀ በኋላ እጁን ወደ ቡና የምትቀደዋ ሰደድ ያደርግና በዚህም በኩል ይሳማል። ከዛ በኋላ ምርቃቱ ያልቅና ወደ ቡና መጠጣቱ ይካሄዳል ማለት ነው። እንደዚህ አይነት መረጃዎችን ከፈለጋችሁ አለውላችሁ። ግን ሰብስክራይብ ያንሳል። አረ አሁንኛ ያለንበት ሁኔታ እሺ ወንድሜ ታክሲ ይዛል ችጋራ ጭራሽ ችጋራ
ተዘዋውሯል እንጂ እውነቱን ለመናገር ከሆነ ለመጠየቅ ራሱ ዳር እያለ ነውና እግረ መንገዴ የታክሲ ሳቸዋል ወይ በሉኝ። እንደው ቀልዱም ቀልድ ነው። አጎቴ አንዴ ምን አጋጠመው መሰላችሁ? ድራይቭ እያደረገ እያለ ማብራት ይዞት አንድ ሰው ዝንጥ ብሎ የለበሰ እንዲሁም የድሮ አባቶች የሚያደርጉትን ቦርሳ ታውቃለህ አይደል? በቆዳ የሚሰራው እሱን አድርጎ ወደ አጎቴ መስኮት መጥቶ ያ ሰውዬ አንኳኩቶ የጠየቀው እንደው እንደሌሎቹ እኔ 10 ብር 5 ብር እንዲሁም ሳንቲም ልጠይቅ አይደለም የመጣሁት ጤፍ ግዛልኝ አለው። ያስደነግጣል አይደለ? ወደ ስራ ከመግባቴ በፊት ይሄንን የሚያሟላልኝ ሰው እየዞርኩኝ እየጠየቅኩኝ ነውና ጤፍ ግዛልኝ ነው ያለው። በተለይ ሰሞኑን የሰማናቸው ነገሮች አሉ። ከስራ መልስ ወደ ሆቴሎች እየሄዱ የምግብ ትራፊዎችን በፌስታል ይዘው ወደ ቤት የሚገቡ ሰራተኞች እንዳሉ ዜና ወጥቷል። በጣም እንደ ሰውና እንደ ሀገር በጣም የሚያሳፍር ነው። ምክንያቱም እየተራቡና እንዲሁም እየተቸገሩ ነው ያሉት። በለበሰ አይደለም ለማለት ያክል ነው። ብልህ ሴት ስሙልኝ አደል ቀዩ እኔ እነዚህ ሰዎች ጭንቅላትም ያላቸው ቤተሰብን በራቀና ቤተሰብን ባገለለ የፍቅር ግንኙነት ውስጥ ገብታችሁ ትዳር የምትመሰርቱ ሰዎች እኔ ከወደድኩት እናቴ ማገባት አባቴ አንቺን አክሻቸውን ቤተሰቦች አክብሮ የሚያኖር ሰው ያለ መስሎሻል? ቤተሰብ ያልተስማማበትና ቤተሰቤን ያላከበረ ግንኙነት ውስጥ ከምገባ እናቴ ቀሚስ ውስጥ ባረጅ ይሻለኛል። ቤተሰብ ዋርካ ነው። ዞር ብላችሁ ብታዩት ግዙፍ ነገር በከፋ ቀን የምትጠለሉበት። እኔ ከወደድኩት አባቴ እናቴ ምን አገባው? እንደዚህ ከዋርካሽና ከቤተሰብ ስትነጠይ ለጥቃትን በደንብ ትመቻለሽ። ሪስፔክት ፋሚሊ ፈርስት። እንደው ነይ ልሳምሽ እስቲ የኔ እንደው ያንጀቴን የተናገርሽ የውስጤን። ሁሌም ለሴቶች እንደ ቁራ እያልን ምንጮኸው ቤተሰብ ያልተከበረ ነገ ከነገ ወዲያ ትዳርሽ አይከበርም። ቃላት አለቀ አይደል? አዎ ሽምግልና ተልኮ በወግ ማረግ ትወጣለች። ከዛስ ምንድነው የሚባለው? የእሷ ቤተሰቦች ክብር ያላቸው ናቸው አይደፈሩም ይባላል። ነገር ግን ምን አገባቸው በኔ ህይወት? ማንም አይደል እንዴ እንደ እርጎ ዝም ጥልቅ የሚለው ካልሽ ነገ ጥልቅ የምትይባትን ታጫታለሽ። እንደ ሴት ብልሁኝ። ባለቤት ያቀለለውን አሞሌ ባለዳ ይሸከመው። ከዜናዎቹ ጋር ተመስገን ንጉሴ ነኝ። እኔም ብሎ ዜና አንባቢ። የሰው ልጅ ከውሻ ያነሰበት ዘመን እዩት በእናታችሁ ተመልከቱ። ስጋ አልሰጠም ብለውት እንደ ውሻ ዝናብ ሲመታው ወይኔ ህዝብ እከካም እንዴ! በጣም የሚያሳዝን እኮ ነው። እያያችሁት አያሳዝንም? ይህ ቪዲዮ እውነት ይሁን ውሸት እኔ እርግጠኛ አይደለሁም። ነገር ግን እውነት ከሆነ ግን በጣም ያሳዝናል፣ እንደ ሰው በጣም ያሳፍራል። ያለንበት ሁኔታ በወትሮ ልኳንዳ ደጃፍ ላይ የሚቀመጡት እነ ቡቺ ነበሩ። አሁን ላይ የተከበረው የሰው ልጅ እንግዲህ ከውሻም አንሶ በየበራፉ በየሆቴሉ እንዲህ ዝናብ እየዘነበ ምን አለበት እስቲ ከሚጎርሱት ላይ ትንሽ አንዴ እንኳን አጉርሰውት። በሰማይም ጽድቅ እኮ ነው። ምን አለ ይሄን ያህል ባንጨካከል። ሆድ ደግሞ ፋታ አይሰጥም አይደል? አዎ ፋታ አይሰጥም። ለነገ አይልም እኮ አምሮት አይደለም ስጋ ቤት በር ላይ ቁጭ ያለው ረሃብ ቢሆን ነው። ዝናብ እንደዚህ እየወረደባቸው በር ላይ ተቀመጡት ረሃብ ነው። እንደው ታዘብካት በሉኝና እየተከበረ ያለው እኮ ጉልበተኛ እኮ ነው። የኔ ቢጤ መጥቶ እንደው ስለ እግዚአብሔር ብሎ ከጠየቀ እግዚአብሔር ይስጥልኝ ከተባለ ተቀብለ ስጠኝ የሚል ትውልድ እኮ እያፈራን እኮ ነው። እኛንን ሄደን መስጠት ያለብን እንጂ በር ድረስ መምጣት አለባቸው የለባቸው። አከራይን አስፈራርቶ የመኖር ጥበብ አከራይን አስፈራርቶ የመኖር ጥበብ የተሰኘው አዲስ መጽሐፍ በአሁኑ ሰዓት በርካታ ሰዎችን እያነጋገረም ይገኛል። በደራሲ መስፍን መንገሻ የተደረሰው ይህ መጽሐፍ በአሁኑ ሰዓት በርካታ ሰዎች የተቀባበሉት እንዲሁም የተነጋገሩበትም ይገኛሉ። ለአከራይ ፈጽሞ ፊት አትስጠው፣ ሰላም አትበለው። ራሱ ሰላም ካለ ሰላም ከሚለው ምላሽ በቀር ሌላ ቃል ካፍ አይውጣ። ብዙ ከዘጋከው ምክንያት ፈልጎ ሊያናግር ይፈልጋል። ስላንተ እንድትነግረው ወይም ደግሞ ልታወራው ሰበብ ፈጥሮ አናግሮ ሊያናግር ይችላል። ሆኖም ግን መንገድ አትስጠው የሚለውን ከመጽሐፉ የተቀነጨበ ነው። ለማንኛውም ከመጽሐፉ ትንሽ የተቀነጨበውን ቴሌግራም ቻናል ላይ ፖስት አድርጌላችኋለሁ። የመረጃም ለተከራይ ጓደኞቻችሁ ሼር እያደረጋችሁ ከዚህ መጽሐፍ ጥበብ እንዲማሩም ሼር አድርጎላቸው። እስከ መች ነው ተከራዮች በአከራይ እንደው ተጨቅነን የምንኖረው? አከራዮች ጓ በማለታቸው የተነሳ ወንድሞቻችን ሳይታሰብ ደራሲ እየሆኑ ነው። አሁን ይሄ ያለ ምሮሬ መስፍኔ በቃ ሰጥቻለሁ። ትንሽ ከቆየ መስፍኔ ምን ይለናል? ተከራይታችሁ የምትኖሩበትን ቤት ቀሙ ማለቱ አይቀርም። መስፍኔ ጽሑፍህን ወድጄዋለሁ። ርዕሷም ትንሽ ጠጠር ያለች ነው። እንደ ሀገራችንና ሆድን የሚያንቦጨቡጭ ነው። ኑሯችን እንደ ደበሎ ግድግዳ ለግድግዳ የተሻሸ መኖር ሆኗል። ተከራይ አከራይን ፍራያቻ እኮ እንደው በሰማይ እንኳን ቢበር ደስታው እኮ ነው። በተለይ እቺ 27 28 እስከ 30 ባለችው ኢንተርቫል ኒንጃ ነው የሚሆነው እኮ ተከራይ እንዳለ ክርብት እያለ እንደው በአጥር ቢገባ ይሄ በመሬት ስበት አለ አይደል? ወታደራዊ ሰጥ እንደዛ እንኳን ቢገባ ደስታው ነው። ለሁላችሁም እንደው ቤቱን ሰጥቷችሁ እርፍ ብላችሁ ብትኖሩበትን ህይወት ፈጣሪ ያድላችሁ። አሜን። እኔ ያለው ለምሳሌ በ30 አኮርፋለሁ እኮ ልብ ብላ ያታ አኮርፋለሁ። የምር እንዴት እንደሚደብረኝ እንባዬ ነው የሚመጣው። ከሚቀጥለው 30 የሚቀነስ ነው ዛሬ ያለቀስኩት። እግር ኳስ በኢትዮጵያ ይላል። በዝርዝር ወደ ምንመለከተው ጉዳይ እናልፋለን። ክቡራን ተመልካቾች ኢትዮጵያን በመወከል በስዊድን በጎቲያ ካፕ ውድድር ላይ ሲሳተፍ የነበረው የኢዲአይ አካዳሚ በአይስላንዱ ክለብ
25-0 በሆነ ውጤት ተሸንፈዋል። የአካዳሚው መስራችና ዋና ኃላፊ የቀድሞ ኢትዮጵያ ቡና ተጫዋች እድሉ ደረጀ ከጣቢያችን ኤንቢሲ ኢትዮጵያ ጋር የስልክ ቆይታ አድርጓል። በውይይታችን ላይም አካዳሚያችን ወደ ጎቲያ ካፕ ያቀናው ልምድን ለመቅሰምና ገቢን ለማግኘት ነው ሲል ሐሳቡን አጋርቷል። እንደው ሁለት ደርሰን ሞልቶ ማለት ነው። ትንሽ ምርቃት አላት። ምን አሉ መሰላችሁ? ገዝሙ የኢትዮጵያ ካስ እንዴት ነው የሚያድገው ሲባሉ ምን ቢል ጥሩ ነው? ሲነፋ ብቻ ነው የሚያድገው ነው ያሉት። በቦምብ ሲነፋ ብቻ ነው። አሁን ላይ እንደ እግር ኳስ እያጣናቸው ያለው እግር ኳስ ተጫዋች ትክክለኛ አቅም ያላቸው በየቤቱ ናቸው። በነገራችን በየቤቱ ብንሸነፍም ይሄ ካፈርኩ አይመልሰኝ አይነት እንትን ልምድ ለመቅሰምና ገቢ ለማግኘት ዩሲ ትንሽ እሰይ እና ይበል የሚያሰኘው ነገር ምንድነው? በአካዳሚካል ደረጃ ወደ ውጭ ሄደው መጫወታቸው የኛ ልጆች የሚያኮራ ነው። ነገር ግን አካዳሚ ላይ የሚቀላቀሉት ልጆች በገንዘብና በዘመድ አይሁን የሚለውን ሐሳባችንን ለማስተላለፍ እንወዳለን። ልጅ ፊት ምንም ስታደርጉ ተጠንቅቁ፣ አለበለዚያ ይሄ ነው የሚያጋጥማችሁ። ስሙት በደንብ ላችሁ ወይ አራቱ ዘረጦ አንቺን አይደለም ወይ አልኩ እንዴ? ዘረጦ ታውቂያለሽ እንዴ? ዘረጦ ይኖ ዘረጦ ይዶን ቤተር ይዶን ወይ ለካላችሁ you hear it ወይ ረስማ ሚዘገይ ይዘጋ። ሁሌም እንደምንለው ህፃናት ነጭ ወረቀት ናቸው። መጀመሪያ ላይ የያዙትን ነገር ሁሌም አይለቁም ነው የምንለው። በምክንያት ነው። እኛ እንደ ቀልድ አገር እኔ እንደ ቀልድ ተነግሮ ላይቭ ላይ ዘረጦ ብላ ነው እቺ ህፃን ልጅ ቀለብ አድርጓለች። ልጆቻችሁን ገደል የምትከቱት በገዛ እጃችሁ ራሳችሁ ናችሁ። ተጠንቀቁ። የምታወሩትን ነገር የሚያስቅም ሆነ የሚያናድድ ነገር ፊት ለፊታቸው መወራት የለበትም። ልጅ እንደ ልጅ የልጅ ጨዋታ ሰምቶና አይቶ ማድረግ ብቻ ነው ያለበት። ብዙውን ጊዜ ስለ ህፃናት ስለምለፈልፍ እንዳትሰለችሁ። ወደ ቀጣይ ቪዲዮ እንሂድ። ኧረ እኔ ሁለተኛ ሀብታም ቤት አልሄድም። እንዴ ምን ነው? ህፃናት ታብሌት ስትከላከል ራሴ ነው ማጠፋው ብላ የሰራተኛዋን በሷ አልጠጣችሁ። ይሄ ነገር እውነት ነው። ሀብታም ትምህርት ቤት በሶ ጭንብጦ ትምህርት ቤት በምሳቃ ይዞ ሄዶ የሀብታሙ ልጅ ምሳቃውን አይቶ ኋላ ላይ ታከበ ምሳቃ ይዞ መጣ ብሎ ለአስተማሪ የከሰሰው ሲቹዌሽን ነበረ። ቀልድ ነው ሳቅ። ጫት ለማቆም ያነሳሱኝ ነገሮች ጫት ለማቆም ካነሳሱኝ ዋና ነገሮች አንዱ የሚያምር ሸሚዝ ለብሼ ማለት ነው ከሰዎች ጋር ተሰብስቤ እቅማለሁ እና ሽንት ቤት ባጋጣሚ ተነሳውና ሽንት ቤት ለመቃም ሄድኩኝ። ከዛ ሽንት ቤት ሄጄ ስመለስ ይሸተናል። ሁሉም ይሸታቸው። አንተ ነህ ሽንት ቤት ደርሳውን የመጣው እስቲ ግር ምናምን ነገር ሲሉ ምንም የረገጥኩት ነገር የለም። ሁሉም እስቲ አንተ ግረን እስቲ እየተባለ ሁሉም ሲታይ ግሩ ምንም የረገጡት ነገር የለም። ለካ ቂጤን ጠርጌ ደረት ኪሴ ውስጥ ከተሸው ነው። ከዛ ቀን በኋላ የምሬን ነው የምላችሁ ጫት አስጠላኝ። ብዙ እንደዚህ አይነት ስህተቶች የሰራኋቸው ስህተቶች አሉ፣ እነግራችኋለሁ። እስከዛ ላይክ፣ ሼር፣ ፎሎ አድርጉኝ። ያንተ ይሄ አገር አቀፍ ስህተት ነው። ጭራሽ ካካን ኪሱስ ቅሞ ከማዘን በልቶ መመዘን የሚለውን ምሳሌ አነጋገር አባቶቻችን ወደው አይደለም የተረቱት። ሲጨመርበት ደግሞ ጫት ሙቀት እንጂ እውቀት አይሆንም የሚባለውንም በዚህ ውስጥ ከተቱበት። እንዳትቀይቡኝ፣ እኔን እንደ ሐሳብ ነው። ይመቻችሁ። በዚህ ልክ የሥራ ፍቅር ከሌለው እንዳታገቢው። ኧረ አንተ ጀግና ነው የምር። ጀግና አንተ እንዴት ነው የሚያምረው ደግሞ። ፖሎ ዋው ያው እንደ ልጅነቱ መማርና ስለ ልጅነት ማሰብ ነው ግዴታው። ነገር ግን አንዳንድ ጊዜ የኑሮ ውጣ ውረድ ያስገድዱናል። ታውቃለህ፣ እኔ ያልሆንኩት ነገር የለም። ሊስትሮ ሰርቻለሁ፣ ሸንኮራ ነግደና ታውቃለህ አይደለ? ኑሮ ፒንሳን አውጥታ በፒንሳ ቁንጥጥ ምሽልቅ ስታደርግ እያሸ ወደ ስራ ስትመለስ ቤት ውስጥ ምንም የለማ። ሚላስ የሚቀመጥ ስለማይኖር ወጥተህ ራስህ ነው የምትሰራው። እንዳሁኑ እኮ
ቤት ሲገቡ ሃምበርገር፣ ፒዛ፣ ላዛኛ ነው። ኢቭን እኮ ቀይ ወጥ ተሰርቶ የቀይ ወጥ ቴስቱ ከተለየ እኮ አይበላም አሉ። እኛ እኮ ውስጣችን እያረረኩ ነው የምንስቀው። በልተህ ታውቃለህ የጠራቸውን? ይሄ ምን ይባላል? አሁን ውርደት ነው እንጂ ልጆቻችሁን ቢያንስ በትንሹም ቢሆን ስራ አስተምሯቸው። ስራ ስላችሁ ግዴታ በዚህ ልክ ሳይሆን ቀለል የሚሉ ስራዎችን ለምሳሌ ቤት ውስጥ አልጋ ማንጠፍ፣ ራሳቸው ጫማቸውን ማጽዳት፣ ልብሳቸውን ማጣጠፍ፣ ራሳቸውን ችለው እንዲቆሙ ከልጅነት ነው ሁሉን ነገር ቤዝ ማሳዝ ያለባችሁ። በኋላ ላይ በጊዜው ያልተስተካከለ ነገር ነገ ከነገ ወዲያ ምን ነው በእንቁላሉ በቀጣሽኝ የሚያስብል ነገሮችን ሊያመጣ ስለሚችል ለማለት ያክል ነው። ከዜናዎቹ ጋር ኧረ እባክህ እሺ ይቅር በለኝ እንዱ ስሜታዊ ሆኜ ነው። እንዲህ የሚቀደድ ጓደኛ ሁላችንም ጋር አለ። ስኮላር ደርሶ ይሄድልሽ ነው። ኧረ እባክህ የት ሀገር ምን ዋጋ አለው? ስኮላር ቢደርስ ይሄድ ፕሌን ሊከሰከስ ይችላል። ቤተሰብ ናፍቆት አለ። ምን ዋጋ አለው ታዲያ? እሱን ትቼ እኔ በሀገሬ ለመለወጥ አሁን ራይል ሰራ ምን ዋጋ አለው? የትራፊክ ቅጣቱ ይኸው ነዳጅ ታውቃለህ፣ እየቀዳ እዛው አየር ላይ ዋጋ ሊቀየር ይችላል ነው። 1 ሊትሩን በማያንስ 20 ብር ቀርተህ 2 ሊትሩ ላይ ስትደርስ በ135 ብር ልቀዳ ትችላለህ። ምን ዋጋ አለው? እሱን ትቼ ፀጉር ቤት ልጀምር ነው። እሱ ጸዳስ ምን ዋጋ አለው? ሰው ሁሉ ራስታና ፎሮፎራሙን አለ ቆመሙ አለ። ምን ዋጋ አለው? ምን ዋጋ አለው? እሱን ትቻም በርገር ቤት ነገር ምን ዋጋ አለው ነው ሲያስጠላ። ሂድ ኦቨርሳይዝድ ፒፕል ምን ዋጋ አለው? ግን አንድ ነገር ናማ ሳልነግር የመጨረሻ በጣም ጭባ ሰው ናል። በቃ ሰው ክፉ ነገር እንዲወድቅ ነው የምትፈልገው። ምን ዋጋ አለው? የመቻች ትችላላችሁ። ኧረ አዲሱ ቨርዥን እንደሆነ በህይወቴ ቀዳዳም አይቻለሁ አለኝ ቦትራፋ ላለው እንጂ እንዳንተ አይነት ትልትል ቀዳዳ አይቼም አላውቅም። የኔ ግሴ እንደው አንተ ቁጭ ሆነ ከቤት ስለማይወጣ ነው። በነገራችን ላይ ይዋ ገር እኔ እንደው ሲጨንቀኝና እንደው ስቸገር እንኳን የሆዴ ማዋየው ባጣ እሱ ላይ መጥቼ ነው የምዘረግፈው። የኔ 8 ቴራ ሃርድ ዲስክ ምን ዋጋ አለው? ሰብስክራይብ አታረጉማ እንዴ? 100 ሺህ ልንገባ እኮ ነው። ምን ዋጋ አለው? ቤተሰቦች በዚህ በተመታ ማብራት ምክንያት ብንቆይባችሁም እንኳን በዚህ ቪዲዮ ላይ ትንሽ ሀሳብ እንስጥ እስቲ። ዋንቲያ እና ከጽሁን አንዳቸውን የቲክቶክ አካውንት ዝጊ ብትባይ የማንን ትዘጊያለሽ? የሷን የማን የዋንቲያ ይህንን ተከትሎ ይህ ቪዲዮ እንግዲህ የተሰራፈው በቲክቶክ ገጽ ላይ ነበረ። ኢንተርቪው የነበረው በአባይ ቲቪ ላይ ነበረ እና ጥያቄው ለቲቪ ሾው አይመጥንም በሚል ሁኔታ ሰው ሀሳብ ሲቀባበልበት ነበረና ይህንንም ሰምታ አርቲስት ትግስት ሀሳብ ሰጥታለች። የሷን ሀሳብ ሰምተን እንመለስ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ዛሬ የመጣሁት ሁላችሁንም ይቅርታ ለመጠየቅ ነው። ሰሞኑን እንግዲህ በአባይ ቲቪ ላይ የቀረበ ፕሮግራም ነበረ። ብዙዎቻችሁን ያስቀየመ ሶሻል ሚዲያ ላይ ሲዘዋወር ያየሁት ጉዳይ ነበር። በዚህ ልክ ግን ብዙዎችን ያስቀይማል ብዬ ያላሰብኩት ነው። እዛው በቃ ቲክታክ ፕላትፎርሙ የሚፈልገው ነው፣ ጌም ጨዋታ ነው፣ ጀስት ፎር ፈን ተብሎ የቀረበ ጥያቄ ነበር። ፕሮዲውሰሮቹም ይህንን ጥያቄ አውጥተው ሲሰጡኝ እዛው ኦንሴት ላይ ነበር ያየነው ሁላችንም ማለት ነው። ያስቀይማል ወይም ሌላ አቅጣጫ ይይዛል ብዬ አስቤ ስላልነበረ ነው። ሁላችሁም ግን ለሰጣችሁኝ መከር፣ ለሰጣችሁኝ ተግሳስ ከልብ አመሰግናለሁ። የእናንተ አስተያየቶቻችሁ ሁሌም ይጠቅመኛል፣ ይደግፈኛልና ከልቤ ነው የማመሰግነው። በዚህ ልክ ግን ያስቀይማል ወይም ሌላ አቅጣጫ ይይዛል ብዬ አላሰብኩኝም። ስላስቀየምኳችሁ በጣም ይቅርታ። በቃ ምንም ልል አልችልም። የእውነት በጣም ይቅርታ። ብችል ላስደስታችሁ እንጂ ላስከፋችሁ አልፈልግም። ከልቤ ይቅርታ ጠይቃችኋለሁ። ይቅርታ የሚጠይቅ ልብ ሁሌም የተባረከ ነው፣ ይታወቃል። ይቅር ለእግዚአብሔር ብለናል። አርቲስቷ እንግዲህ ኦዲየንሱን አክብራና ከኦዲየንሱ ጋርም ስለሆነ ግንኙነቷ ይቅርታ ጠይቃለች። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይህን ቪዲዮ ስፖንሰር ያደረገላችሁ እደግመዋለሁ ዲኤምሲ ሪል ስቴት ነው። በመሃል ለቡ መብራት ኃይል ላይ እያስገነባ ያለው አፓርትመንትን ቅድመ ክፍያ 8% ከፍላችሁ 40/60 የባንክ አማራጭ አዘጋጅተንላችኋል። ዲኤምሲ ሪል ስቴትን ከልብ እናመሰግናለን። ቤተሰቦች 100 ሺህ እየገባን ነው። ምን ይታሰባል? እስቲ መልካም ምኞታችሁን ግለጹልኝ። ይህ ቪዲዮ አይታችሁ ጨርሳችሁታል። አፕሮቫል ሰጥቻችኋለሁ። ማፊ ሙሽከላ ሰበቅታም ውስጠኒ የሀቢብቲ እኔና ወንድሜ ግስላ በመሆን ነበር። ቴንክ ዩ